የቆጠረው ስንት ነው? ይሄው 350። እሺ 350 ነው ያልከኝ? 350 ነው። 50 ብር ይዘሻ እንዴ ማለት? አይ ካሽ ስላላስኩ። እንዴት በመጀመሪያ ዴታችን ገንዘብ ትጠይቀኛለህ እንዴ? እኔ እኮ ወንድ አይደለህ እንዴ? የራይድ እንኳን መክፈል ሳትችል በምን ልታስተዳድረው ነው? ካሽ እኮ ናሽናል ባንክ ነው ያለሽ። ኧረ ሙድ አትያዝ። አካውንቱ ባዶ የሆነ ሰው ነው ካሽ የማይዘው። በቃ ብራዘር አንቺ በጣም አመሰግናለሁ። ችግር የለም። ወዴት ነው ጥለኸኝ? አካውንቱ ላይ ብር የለው ሰው ምን ይሰራልሻል? ስለዚህ እኔ ምንም አላደርግልሽም። ሴቶች እኔ የምለው እውነት እንደዚህ ገንዘብ ትወዳላችሁ እንዴ? እውነቱን እንነጋገር ከተባለ ግን ሁላችንም ነው የምንወደው ገንዘብ። ወንዶችም እንወዳለን፣ ሁላችንም ነው የምንወደው። አይ ቲንክ ይመስለኛል ወንዶች ሆን ብለው በእናንተ ላይ ዘመቻ ጀምረዋል። ገንዘብ ይወዳሉ በሚል ስማችሁ። ይሄ ከጥንት ከቅምቅም አያቶቻችን የተወረሰ ነገር ነው እና ወንዶች በዚህ በኩል በእናንተ ላይ ዘመቻ የጀመሩ ይመስለኛል እንጂ እናንተ ብቻ ተለይታችሁ ገንዘብ ወዳድ የሆናችሁበት ምክንያት አለ ብዬ አላስብም። እስቲ እኔ እንጃ እንግዲህ አለ ብላችሁ ታስባላችሁ? እስቲ እናንተ ካላችሁ አሳውቁ እስቲ ነገር